ሰላም ሰላም የኔ ቴክ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ዛሬ አዲስ ቪዲዮ መጥቼላችኋለሁ። ባለፈው በሰራሁት ቪዲዮ ብዙ ሰዎች ኮንታክት አድርጋችሁኛል። ለሱም በጣም አመሰግናለሁ። ዛሬ ኮንታክት ካረጉኝ ከስተመሮች መሃል አንድ ሰው ይሄን ቱልስ እንድገዛለት ጠይቆኝ ነበር እና እቺን ቱልስ እስቲ ገዝተንለታል። እስቲ ውስጡ ምን እንዳለ እንይለት። ኤምኤክስ 808 የተባለው የኦቴል ምርት የሆነች ኦቢዲ2 ስካን ቱልስ ገዝቼለታለሁ ማለት ነው። ብዙ ፈንክሽኖች ይሰራል። ከነዚህ ውስጥም ኤርባግ ሲስተም፣ ኦይል ሪሲት፣ ዲፒኤፍ፣ ስቴሪንግ አንግል ሴንሰር ካላብሬሽን ይሰራልናል። ቢኤምኤስ ባትሪ ማኔጅመንት ሲስተሞችንም አናላይዝ ያደርግልናል ማለት ነው። ይሄ ነገሩ በጣም አሪፍ ነገር ነው። ባይ ዳይሬክሽን አክቲቭ ቴስት ይሰራልናል ማለት ነው። ይሄም አሪፍ ነገር ነው። እነዚህ አክቹዌተሮችን እነዚህ ቫልቭ ሪሌ የተባሉትን አክቲቭ ቴስቶችን በዚህ ማዘዝ ኮማንድ ማድረግ እንችላለን ማለት ነው። ኢንተርናል ኮምቢሽን መኪኖች ብቻ ለነሱ የሚሆን ነች ማለት ነው። ለኤሌክትሪክ መኪና አይሰራም። ከ10 ሺህ በላይ ብራንድ መኪኖች የሚሰራ ሲሆን ይህንንም ለኤሲያ፣ ኢሮፕ፣ አሜሪካ መኪኖችን ከቨሬጅ ያደርግልናል ማለት ነው። እንደምታዩት ስክሪን ስፋቷ 7 ኢንች ስክሪን ስትሆን ኦፕሬቲንግ ሲስተሙም አንድሮይድ ነው። ስለዚህ ኢንሳይድ ፕሮሰሱ በጣም ፈጣን ነው። ሁሉ ለምናዘው ነገር ፈጣን ምላሽ ይሰጥልናል ማለት ነው። ይህን ማሽን እንዴት አያችኋት? ሀሳብ አስተያየት ካሉት በኮሜንት ሴክሽን ላይ አስተያየት ስጡን። እናመሰግናለን። አሁን እቺን እቃ ፓክ አድርገን እንልክለታለን ማለት ነው። ስለዚህ እቺን እቃ ማዘዝ ለምትፈልጉ ያው ኮንታክት አድርጉን። ሀሳብ አስተያየት ካሉት በኮሜንት ሴክሽናችን ላይ ይጻፉልን። ያው ኮንታክት ያድርጉ። እናመሰግናለን። ይመቻችሁ። It's not clear why.